አርእስተ ዜና ጤናማ የንግድ ስርዓት ለማስፈን ነጋዴዎች በዘርፉ በተደራጁ ማህበራት መታቀፍ እንዳለባቸው ተገለጸ። የጾታዊ ጥቃት ሕክምና አገልግሎት መስጫ ማዕከል በቅዱስ ጴጥሮስ ሆስፒታል ተመርቆ ለአገልግሎት ክፍት መሆኑ ተገለጸ። ኢትዮጵያና ኬንያ በተለያዩ የትብብር መስኮች ላይ አጋርነታቸውን ለማጠናከር እንደሚሰሩ ተገለጸ። የሚሏቸው ከዜናዎቻችን መካከል ዋና ዋናዎቹ ናቸው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከካፋ ቴሌቪዥን ለሰዓቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይ ስርዓትን ለማስፈን ነጋዴዎች በዘርፉ በተደራጁ ማህበራት መታቀፍ እንዳለባቸው ተገለጸ። በቦንጋ ከተማ ስራና ክህሎት ኢንተርፕራይዝ ንግድና ገበያ ልማት ጽሕፈት ቤት ከካፋ ዞን ገበያና ልማት ኢንቨስትመንት መምሪያ ጋር በመተባበር ለንግድ ዘርፍ ማህበራት ምክር ቤት አባላትና ለሌሎች ባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ሰጥቷል። ማርሼ ሴፉ ተጨማሪ አለው። መድረኩ በዋናነት ነጋዴዎችን በዘርፉ እንዲታቀፉ ማነሳሳትን ያለመ ነው ሲሉ ያነጋገርናቸው የስልጠና ተሳታፊዎች ገልጿል። በዚህ ቦታ ላይ ዛሬ መድረኮች ተዘጋጅተዋል። ይህ መድረክ ተዘጋጅ ከዞኑ ንግድ ገበያ ኢንቨስትመንት መምሪያ ጋር በጋራ ሆነን ያዘጋጀነው መድረክ ነው። የመድረኩ ዋናው ምንድነው? ያው በንግድ ዘርፍ ማህበራት ምክር ቤት በቅርብ ጊዜ የማጠናከሪያ ስራ ተሰርቷል። ይሄ የንግድ ዘርፍ ማህበራት ምክር ቤት በቀጣይ ወደ ስራ በመገባበት ሰዓት የመንግስት አዋጆችን፣ መመሪያዎችን፣ ደንቦችን ማወቅ እንዳለበትና ኃላፊነትና ተግባሩን አውቆ መምራት እንዳለበት ስልጠናና ግንዛቤ መፍጠር አስፈላጊ ስለሆነ ከነርሱ ጋር እየተደረገ ያለ መድረክ ነው። የዛሬው ስልጠና እጅግ በጣም ደስ የሚል ስልጠና ነው። በአይነቱም ለየት ያለ ነው። የቦንጋ ከተማ የንግድ ጽሕፈት ቤትና የዞኑ መምሪያ ኃላፊዎች ከባለሙያዎች ጋር በመሆን በብዙ ዙሪያ ሰነድ አዘጋጅተው የሰለጠነው ስልጠናና በጣም ለነጋዴዎቻችን፣ ለነጋዴው ማህበረሰብ፣ ለኢንተርፕራይዙ ትልቅ አቅም እንድንሆን፣ ችግራቸውን እንድንፈታ፣ ከመንግስት ጋር እንድናቀራረብና የተሻለ ለውጥ ነጋዴዎቻችን እንዲያመጡ ያደረገን ሰፊ ስልጠና ነው። በቀጣይ ትኩረት ተደርጎ በሚሰሩ ጉዳዮች ላይ ሀሳባቸውን ያጋሩን ተሳታፊዎች ጀመረው እንቅስቃሴ ተጠናክሮ መቀጠል አለበትም ብለዋል። እንዲህ አይነት ስልጠናዎች ያው በእርግጥ ይህ ለሁለተኛ ጊዜ ተከልሶ በቅርቡ ከተወሰነ ወር ወዲህ የተቋቋመ የዘርፍ ማህበራት ምክር ቤት ነው። ዘርፍ ማህበራት ምክር ቤቱ የቆየ በ341 ህዝባር 95 አንቀጽ ላይ በነጋሪት የታወጀ በጣም ትልቅ ተቋም ነው። እንደ ከተማችንም ከዚህ ፊት የተወሰኑ ስራዎች ተሰርተዋል። ስልጠናው ግን ይሄ መጀመሪያ ማለት በጣም ለየት ያደረገው ዞኑም ከተማውም አንድ ላይ በመሆን ያሰለጠነው ስልጠና በመሆኑ እጅግ በጣም ደግሞ ትኩረት ተሰጥቶበት አዋጆች ላይ፣ ደንቦች፣ ህጎች ላይ በደንብ ትምህርት የወሰድንበት ሁኔታ ስላለ እጅግ በጣም ለየት ያደርገዋል። በቀጣይ ንግዱ ማህበረሰብ ከዚህ ምክር ቤት ጋር በመቀናጀት የሚደርስበትን አጠቃላይ አስተዳደራዊ በደልም ሆነ ከግብር አከፋፈል እንደገና ደግሞ እነዚህ ህገወጥ ስራዎችን በጋራ ከመከላከል ጋር ተያይዞ የሚሰሩ ተግባራት ላይ ዝርዝር ማብራሪያ፣ ዝርዝር መረጃ ያገኙበት ሁኔታ ነው ያለው። እንዲህ አይነት ስልጠናዎች ያው በእርግጥ ይህ ለሁለተኛ ጊዜ ተከልሶ በቅርቡ ከተወሰነ ወር ወዲህ የተቋቋመ የዘርፍ ማህበራት ምክር ቤት ነው። ዘርፍ ማህበራት ምክር ቤቱ የቆየ በ341 ህዝባር 95 አንቀጽ ላይ በነጋሪት የታወጀ በጣም ትልቅ ተቋም ነው። እንደ ከተማችንም ከዚህ ፊት የተወሰኑ ስራዎች ተሰርተዋል። ስልጠናው ግን ይሄ መጀመሪያ ማለት በጣም ለየት ያደረገው ዞኑም ከተማውም አንድ ላይ በመሆን ያሰለጠነው ስልጠና በመሆኑ እጅግ በጣም ደግሞ ትኩረት ተሰጥቶበት አዋጆች ላይ፣ ደንቦች፣ ህጎች ላይ በደንብ ትምህርት የወሰድንበት ሁኔታ ስላለ እጅግ በጣም ለየት ያደርገዋል። በያዝነው ዓመት ለበልግ አዝመራ የሚውል የበቆሎ ምርጥ ዘር ለአርሶ አደሮች በማሰራጨት ላይ እንደሚገኝ የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ኃላፊ አቶ ከፍያለው በቀለ እንደገለጹት በ2016 ምርት ዘመን በበልግ አዝመራ ከ7000 ሄክታር መሬት በላይ በበቆሎ ለማልማት መታቀዱን ገልጸው ለዚሁ ተግባር የሚውል የበቆሎ ምርጥ ዘር በማሰራጨት ላይ እንደሚገኝ ነው የጠቆሙት። አቶ ከፍያለው ሲቀጥሉም በበልግ አዝመራ ከሚከናወነው በበቆሎ ልማት ከ250 ሺህ ኩንታል በላይ ምርት
ለማግኘት ታቅዶ እየተሰራ መሆኑን በማመላከት ይህንን እውን ለማድረግ የቀበሌና ወረዳ ግብርና ባለሙያዎች በትኩረት ሊሰሩ እንደሚገባ አቅጣጫ አስቀምጠዋል። በዕለቱም የወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት የበቆሎ ምርጥ ዘር በወቅቱ አምጥቶ ማሰራጨቱ እንዳስደሰታቸው አርሶ አደሮች ከሰጡን አስተያየት መረዳት ተችሏል ሲል የዘገበው የቢጣ ወረዳ መንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት ነው። በኢትዮጵያ ያለውን የግብርና አቅም ለማጎልበት የአፍሪካ የስጋት አስተዳደር ግሩፕ እንደሚሰራ አስታወቀ። የግብርና ሚኒስትር ዶክተር ግርማ አመንቴ ከተባበሩት መንግስታት ድርጅት ረዳት ዋና ጸሐፊና የአፍሪካ የስጋት አስተዳደር ግሩፕ ዋና ዳይሬክተር ኢብራሂም ዲዮንግ ጋር ተወያይተዋል። ግብርና ሚኒስቴርና ተጠሪ ተቋማቱ በኢትዮጵያ ጠንካራ የግብርና ስርዓት ለመገንባት ከአፍሪካ የስጋት አስተዳደር ግሩፕ ጋር በትብብር ለመስራት ቁርጠኛ መሆናቸውን ዶክተር ግርማ አመንቴ አስረድተዋል። ኢብራሂም ዲዮንግ በበኩላቸው ኢትዮጵያ የአፍሪካ ስጋት አስተዳደር ግሩፕ አባል እንደመሆኗ ከግብርና ሚኒስቴርና ከመንግስት ጋር በመተባበር በሀገሪቱ ያለውን የግብርና አቅም ለማጎልበት እንደሚሰሩ አረጋግጠዋል። ኢትዮጵያ በግብርና ዘርፍ የተደራጀና ስኬታማ ስራዎችን እያከናወነች መሆኗን ጠቅሰው ለአፍሪካዊ ችግር አፍሪካዊ መፍትሄ በሚለው መሪ መሰረትም ይህንን ተሞክሮ ወደ ሌሎች አህጉር ሀገራት ለማካፈል እንደሚሰሩ አመላክተዋል ሲል ዘገባውን ያደረሰው ፋና ብሮድካስቲንግ ኮርፖሬት ነው። በ3 ቀናት ውስጥ ከ30 ሺህ በላይ ኢትዮጵያውያንን ለሞት የዳረገው የፋሺስቶች ሴራ እነሆ 87 ዓመታትን አስቆጥሯል። ለዚህም በየዓመቱ የካቲት 12 ሰማዕታቱ ይታወሳሉ። 87ኛው የካቲት 12 መታሰቢያ በአዲስ አበባ 6 ኪሎ የሰማዕታት ሐውልት ተከብሯል። መረታ ብርሃኑ ተጨማሪ አላት። በ1888 አድዋ ላይ የኢትዮጵያ ሰራዊት የፋሺስት ጣሊያንን ጦር በማሸነፍ ድል መቀዳጀቱን ተከትሎ ፋሺስት ጣሊያን የሽንፈት ካባን ተከናንባ የኢትዮጵያ ምድር ለቃ ወጣች። ነገር ግን በአድዋ ሽንፈት ቂም የያዘችው ጣሊያን ከ35 ዓመታት በኋላ ዳግም ኢትዮጵያን በመውረር ብዙ ኢትዮጵያውያንን በግፍ ለሞት ዳርጋለች። ጊዜው የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ የተመሰረተበት ነበር። ኢትዮጵያ ለዚሁ ማህበር ወረራው ተገቢ አይደለም ብላ አቤት ብትልም አጋርነት ካሳዩ ጥቂት ሀገራት ውጪ ሰሚ አላገኘችም። ይሁንና የዓለም መንግስታት ማህበር ከተመሰረተ ከ5 ዓመታት በኋላ ጣሊያን በድጋሚ ኢትዮጵያ ላይ ጦርነት ጀመረች። በወቅቱ የኢትዮጵያ መንግስትና አርበኞች ሀገርን ላለማስደፈር ከፍተኛ ተጋድሎ አድርገዋል። ንጉሰ ነገስት ቀዳማዊ አጼ ኃይለ ሥላሴ የጣሊያንን ድርጊት አዲስ ለተቋቋመው የመንግስታት ማህበር ለማመልከት ወደ ውጭ ሀገር ቢሄዱም ህግና ሉዓላዊነት በወቅቱ ትኩረት ሊሰጠው ስላልቻለ ኢትዮጵያውያን በብቸኝነት የነጻነት ተጋድሏቸውን አጠናክረው ቀጠሉ። ንጉሰ ነገስቱም በብሪታንያ እንዲቆዩ ሆነም። ጣሊያን በአድዋ የደረሰበትን ሽንፈት ለማካካስና ኢትዮጵያን ለመውረር ባደረገው ወረራ የተበሳጩት ኢትዮጵያውያኑ አርበኞች አብርሃ ደቦጭና ሞገስ አስገዶም የካቲት 12 ቀን 1929 ዓ.ም በኢትዮጵያ የፋሺስት ጣሊያን አስተዳደር ተወካይ የነበረው ማርሻል ሩዶልፍ ግራዚያኒን ለመግደል ሙከራ አደረጉ። ሁለቱ ኢትዮጵያውያን አብርሃ ደቦጭና ሞገስ አስገዶም የወረወሯቸው ቦምቦች ግራዚያኒን ጨምሮ ሌሎች በስፍራ የነበሩ ሹማምንቶችን አቆሰሉ። በዚህም የባሰ ለግድያ የሚያነሳሳ ምክንያት በማግኘት ፋሺስቶቹ የበቀል ሰይፋቸውን በኢትዮጵያ ላይ መዘዙም። በ3 ቀናት ውስጥም ከ30 ሺህ በላይ ኢትዮጵያውያን የፋሺስቶች ሰለባ መሆናቸውን ታሪክ ያስረዳል። የበቀል እርምጃቸው ከአዲስ አበባ አልፎ ደብረ ሊባኖስ ገዳምን በመድረስ ቀሳውስትና ምዕመናንን መግደላቸውንም ታሪክ መዝግቦታል። ከዚያን ጊዜ ጀምሮ የካቲት 12 በኢትዮጵያ ዘንድ በየዓመቱ ይከበራል። የመታሰቢያው ስነ ስርዓት በተለይም በአዲስ አበባ 6 ኪሎ አካባቢ በሚገኘው የካቲት 12 ሰማዕታት ሐውልት ስር ነው የሚካሄደው። ዘንድሮም ዕለቱ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ ሌሎች ከፍተኛ የመንግስት ስራ ኃላፊዎች በተገኙበት ታስቧል። 6 ኪሎ በሚገኘው የሰማዕታት ሐውልት ላይም ከንቲባ አዳነች አቤቤ የአበባ ጉንጉን አስቀምጠዋል። በዚህ ወቅት ከንቲባዋ ባደረጉት ንግግር ኢትዮጵያ የዛሬዋን መልክ የያዘችው በአባቶቻችንና በእናቶቻችን ውድ መስዋዕትነት ነው ብለዋል። ለነጻነታችንና ለሰላማችን የተከፈለንን መስዋዕት በመገንዘብ ሰላምን በማጽናት ሀገራችንን ልንጠብቅ ይገባል ሲሉም በአጽንኦት ገልጸዋል። የጥንታዊት ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ በበኩላቸው በጀግኖች አርበኞች የተከፈለው መስዋዕትነት ዋጋ የሚኖረው እንዲህ በክብር ሲታሰብ ነው ብለዋል። መንግስት ለኢትዮጵያ ነጻነትና ክብር ለተዋደቁ አርበኞች እየሰጠ ላለው ክብርም ምስጋና አቅርበዋል።
የጾታዊ ጥቃት ሕክምና አገልግሎት መስጫ ማዕከል በቅዱስ ጴጥሮስ ሆስፒታል ተመርቆ ለአገልግሎት ክፍት መሆኑ ተገለጸ። ማዕከሉ በዓለም ብሎም በሀገራችን ኢትዮጵያ እየጨመረ የመጣውን ጾታን መሰረት ያደረገ ጥቃት ለመከላከል እና ጥቃት ለደረሰባቸው ተጎጂዎች የሕክምና አገልግሎት ለመስጠት ታስቦ የተከፈተ ነው። ከጤና ሚኒስቴር ለተገኘ ዘገባ ጽዮን ታደለ። የሆስፒታሉ ዋና ስራ አስፈጻሚ ዶክተር አብርሃም ሼቱ ማዕከሉ በኬዝ ማናጀር ደረጃ የተከፈተና የተለያዩ ባለሙያዎችን በማካተት በቀጣይ የአንድ መስኮት አገልግሎት መስጠት እንዲችል ሆኖ የተደራጀ በመሆኑ ከጥቃቱ አልፎ የሕክምና አገልግሎት በማጣት በተጠቂዎች ላይ የሚደርሰውን እንግልት በማስቆም ረገድ ወሳኝ ሚና የሚኖረው እንደሆነ ተናግረዋል። የሆስፒታሉ ሜዲካል ዳይሬክተር ዶክተር ዮሐንስ ኃይለሚካኤል በበኩላቸው ማዕከሉ የተገዶ መደፈር አደጋ ደርሶባቸው ለሚመጡ ተጎጂዎች ያልታሰበ እርግዝናና ሌሎች የአባላዘር ህመሞች እንዳይከሰቱባቸው የመከላከል ሕክምና አገልግሎት ከመስጠት ባሻገር ጥቃት ለደረሰባቸው ሴቶች፣ ህጻናትና ወንዶች ልጆች የማህበራዊ ስነልቦናዊ እንዲሁም የህግ ድጋፍ እንዲያገኙ የሚያስችል መሆኑን ገልጸዋል። ሆስፒታሉ በሚገኝበት የጉለሌ ክፍለ ከተማ የጾታዊ ጥቃት ቁጥር ከመጨመሩ ጋር ተያይዞ ተጠቂዎቹ የተቀናጀ አገልግሎት በአንድ ቦታ ማግኘት እንዲችሉ ጥቃት አድራሾችም ሳይውል ሳያድር የህግ ተጠያቂ እንዲሆኑ ፖሊስና አቃቤ ህግ ተመድቦ አገልግሎት እንዲሰጥ እንዲሁም ተጠቂዎቹ ሚስጥራዊነቱ በተጠበቀ ሁኔታ አገልግሎትና ፍትህ በማዕከሉ እንዲያገኙ የተናገሩት ደግሞ የሆስፒታሉ ሴቶች ህጻናትና ወጣቶች ዳይሬክቶሬት ዳይሬክተር ሲስተር ተወዳጅ መርሻ ናቸው። ዳይሬክተሯ አክለውም የሆስፒታሉ ሴቶች ህጻናትና ወጣቶች ዳይሬክቶሬት ጾታዊ ጥቃት ለደረሰባቸው ህጻናትና ሴቶች የተለያዩ ድጋፎችን እያደረገ እንደሚገኝ ገልጸው ይህ ማዕከል ተከፍቶ ስራ እንዲጀምር ከዳይሬክቶሬቱ ጋር በመሆን ለሰሩ አካላትና ግለሰቦች ምስጋናቸውን አቅርበዋል። ኢትዮጵያና ኬንያ በተለያዩ የትብብር መስኮች ላይ አጋርነታቸውን ለማጠናከር እንደሚሰሩ ተገለጸ። 36ኛው የኢትዮ ኬንያ የጋራ የሚኒስቴሮች ኮሚሽን ስብሰባ በአዲስ አበባ እየተካሄደ ነው። ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው። አዳሙ ሸቱ። ስብሰባው ሁለቱ ሀገሮች እስካሁን የተፈራረሙበትን የሁለትዮሽ ስምምነት አፈጻጸም ለመገምገምና የሀገሪቱን ግንኙነት ለማጠናከር በሚቻልባቸው ጉዳዮች ለመምከር ያለመ ነው። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ፍስሐ ሻውል በዚሁ ጊዜ እንደገለጹት ኢትዮጵያና ኬንያ ጠንካራ ወዳጅነት ያላቸው ሀገራት ናቸው ብለዋል። ሀገራቱ በመልክዓ ምድር፣ በባህል፣ በቋንቋና በሌሎች ጉዳዮች የተሳሰሩ መሆናቸውን ጠቁመው በሰላምና ደህንነት እንዲሁም በልማት መስክ በትብብር እየሰሩ መሆኑንም ገልጸዋል። ከጊዜ ወደ ጊዜ እያደገ የመጣውን የሁለቱን ሀገራት ወንድማማችነት ይበልጥ ለማጠናከር ኢትዮጵያ ቁርጠኛ መሆኗን ገልጸው ይህን ለማስቀጠል እየተሰራ መሆኑንም ተናግረዋል። ሁለቱ ሀገራት በቀጠናዊ ጉዳዮች ያላቸውን ትብብር ለማጠናከር እየተሰራ መሆኑንም እንዲሁ በአዲስ አበባ እየተካሄደ ያለው የኢትዮ ኬንያ የጋራ ሚኒስትሮች ኮሚሽን ስብሰባው በተለያዩ መድረኮች የተመሰረተውን የሁለቱ ሀገራት ግንኙነት ለማጠናከር ፋይዳው የጎላ መሆኑን ጠቁመዋል። የኬንያ የውጭ ጉዳይ አገልግሎት ፖለቲካዊና ዲፕሎማሲያዊ ጉዳዮች ዳይሬክተር ጀነራል አምባሳደር ሞይ ለሞሺራ በበኩላቸው ኬንያና ኢትዮጵያ ታሪካዊ ግንኙነት ያላቸው ሀገራት ናቸው ብለዋል። አሁን ላይ በቀጠናውና በዓለም አቀፍ ደረጃ ያሉት ለውጦች ሁለቱ ሀገራት በሁለትዮሽ፣ በቀጠናዊ፣ በአህጉራዊና በዓለም አቀፍ ጉዳዮች ያላቸውን ግንኙነት ለማጠናከር ያስፈልጋቸዋልም ብለዋል። ኬንያ ከኢትዮጵያ ጋር ያላትን ግንኙነት ለማጠናከር ቁርጠኛ መሆኗን ተናግረው በሚቀጥሉት ዓመታት ለጋራ ብልጽግና ታሪካዊ ግንኙነት ለማጠናከር እንደሚሰራ አምባሳደሩ አረጋግጠዋል። የሀብቴ ኢንተርናሽናል ቴኳንዶ ክለብ በቦንጋ ከተማና በአካባቢው የሚገኙ ወጣቶች አልባሌ ቦታ እንዳይውሉና በመልካም ስነ ምግባር የታነጹ እንዲሆኑ ከማድረግ አንጻር ሚናውን በመወጣት ላይ እንደሚገኝ አስታወቀ። ክለቡ ከዚህ በበለጠ ሁኔታ አገልግሎት መስጠት ይችል ዘንድ የሚመለከተው ሁሉ አስፈላጊውን ድጋፍ እንዲያደርግም ሳቦም ሀብታሙ በቀለ ጠይቀዋል። አንተነህ ፍቃዱ ተጨማሪ አለው። ስፖርት ለአካላዊም ሆነ ለአእምሮ ጤንነት አስፈላጊ መሆኑ ይታወቃል። የአካል ብቃት እንቅስቃሴ አእምሮን ንቁ ለማድረግ፣ በራስ መተማመን ለመጨመር፣ የተሻለ ጤንነትና የተሻለ ተክለ ሰውነት እንዲኖረን ይረዳል። ስለዚህ በየቀኑ የተለያዩ ስፖርታዊ እንቅስቃሴዎችን በግልም ሆነ በቡድን በመስራት የስፖርት ትሩፋት ባለቤት መሆን ይጠበቅም። የሀብቴ ኢንተርናሽናል ቴኳንዶ ክለብ ሰልጣኞችም ከልምዳቸው በመነሳት የስፖርት ጠቀሜታው እንደሚከተለው አብራርተዋል። ስፖርት የሚጠቅመው
ለብዙ ሰዎች ነው የሚጠቅመው ራሳቸውን እንዲከላከሉና ራሳቸውን ከተለያዩ አይነት ሱሶች እንዲጠብቁ ራሳቸውን ከተለያዩ አደጋዎች እንዲርቁ ይጠቅማቸዋል። ባጭሩ ሲገለጽ ያው ብዙ ባላብራራም ስፖርት ለኔ ጠቅሞኛል ማለት ስትገባው ነው የምትረዳው። ስፖርት አሁን ከብዙ መንገዶች አውጥቶኛል ከሱስ ከማሁን ነገሮች። ቴኳንዶ እንደተባለው አርት ነው። በሌላው አንግል ስታይ የሆነ በቃ ለመጣላት ለማሁን ነገሮች የምትጠቀም ነገር ነው የሚመስለው አይደለም። ብዙ ጠቀሜታ አለ። ብዙ ያው ከብዙ ካልባለ ቦታ ከመዋል ከሱስም ከተለያዩ ነገሮች ብዙ ጠቀሜታ አለ። ስራዬን በአግባቡ እንድሰራ ሁሉ አጀስት አድርገህ ትንቀሳቀስበታለህ እና ብዙ ነገር አለ። ሰልጣኞቹ ከስፖርት በተጨማሪ እየተሰማሩበት በጎ ተግባራት እንዳለም ነው የተናገሩት። አንድ ሰው ከኛ ሀብቴ ኢንተርናሽናል ቴኳንዶ ክለብ አንድ ሰው ሊወልድ ወይም ለቅሶ ቢያጋጥመው ሄደን እኛ ተሰባስበን እንጠይቃቸዋለን። ክለብ ውስጥ ስንሰራ አርቱን ብቻ አይደለም እንሰራው እና እዚህ ስንሰራ በቃ ሶሻል ላይፍ ሁላ አለን። የማህበረሰቡ በቃ ሰብሰብ ብለን የተቸገረውን መጠየቅ ደስታ የሚኖር መጥፎም በቃ አንድ ላይ ተሰብስበን ሄደን የምንጠይቅበት ይዘት አለ እና ጓድራፍ ላይ አሁን በእኛ ቲም እንትናል ማህበር አለን። አሁን አንድ ሰው ከክለባችን የሆነ ሰው ቢታመም እንኳን ማህበራ ማዋጫው ነገር አለ። እሱ ለምንዋጣው ነገር አለ። እሱን ማዋጫው አድርገን ሄደን ጠይቃለን። የታመመ ሰው የሚሆን የተለያዩ ለቅሶም ሊሆን ይችላል ሄደን ጠይቃለን እና ከሳምንት አንድ ቀን እንትና አደባባይ ላይ ማስወጣት አለ እናሰራለን። ማንኛውም ሰው መጥቶ መሳተፍ ይችላል። ያው እሱ በነፃ ነው እንደ በጎ አድራጎት ያደረገን ያለ ነው በግላችን ማለት ነው በፍላጎታችን። ሰው ሁሉ ስፖርት በመስራት ጤንነቱን እንዲጠብቅም ምክር ሀሳባቸውን ለግሰዋል። የሀብቴ ኢንተርናሽናል ቴኳንዶ ክለብ አሰልጣኝ ሀብታሙ በቀሌ በበኩሉ የክለቡን ስራ እንቅስቃሴ እንደሚከተለው ገልጸዋል። እኔ የከፈትኩት 2014 አካባቢ ነው። በዛው ብዙ ፈተናዎች ነበሩ። የቦታ እጥረት ነበረ። ተማሪ ደግሞ የግንዛቤም እጥረት ነበረ ማህበረሰባችን ላይ። ግን ያን ሁሉ አልፈን አሁን ባለፈ በ19 በዛኛው ወር ማለት ነው ለሁለተኛ ምረቃ አድርሼ ተማሪዎችንም ማስመርቂያለሁ። የክለቡን እንቅስቃሴ ለማሳደግ የሚመለከተው ሁሉ ድጋፍ እንዲያደርግም ጠይቀዋል። ከረንትሊ ድጋፍ የለም ማለት ይቻላል። ማለት ስፖርት ያለ ማህበረሰብ ምንም ነው። ስፖርት ደግሞ ለሀገር እድገት ወሳኝ ነው። የትኛውም ሰው ስፖርት ቢሰራ አካላዊ ብቃት እንቅስቃሴ ቢያደርግ ተጠቃሚ ነው የሚሆነው። ይሄን ጥቅም አይቶ የሚመለከተው አካል በጣም በትግል ነው። ምንም ድጋፍ የለም ማለት ይቻላል። በራሴ ትግል ማህበረሰቡን እያስተባበርኩ ትምህርት ቤቶችን አሁን እንደምታዩት የትምህርት ቤት አዳራሽ ነው። ድጋፍ ክትትል ቢኖር ኖሮ የተሻለ ይሆን ነበረ። ነገ ከነገ ወዲያ ቦንጋን ከፋ ዞንን አልፎ ተርፎ ደቡብ ምዕራብን አልፎ ተርፎ ሀገራችን የሚወክሉ ጥሩ ልጆች አሉ። ለምን በራሳቸው ጥረት የሚበላውን የሚጠጣውን ራሱ ችሎ ወራዊ ችሎ ሁሉንም በዚህ ሁኔታ እየመጣ ግን አንድ ሰው የት ነህ እውነቱን ለማውራት ማለት ነው የት ነህ ብሎ የሚጠይቅ አካል ቢኖር የተሻለ ስራ እንደምንሰራ ነው የሚሰማኝ ማለት ነው። ክቡራት ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁ ዜናዎች እስካሁኖቹ ነበሩ። ዜናዎቹን እየመራው እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። ከቀሪ የካፋ ቴሌቪዥን መሰናዶች ጋር መልካም